የኢትዮጵያና የኤርትራ የካርታ ጨዋታ ተጧጥፎ ቀጥሏል። ለወትሮው ሻዕቢያ ግጋት በተባለ ወኪሉ በኩል ትግራይን ከኤርትራ ጋር ቀላቅሎ የአጋዚያን ምድር ለመፍጠር ሲፈልግ እስከ ጎጃምና ወሎ የሚያካልል ካርታ በአባላት መታወቂያ ላይ አትመው እንደነበረ ተጽፏል። ዘንድሮ የኢትዮጵያ የጦርም የሲቪል አስተዳደር መሪዎች አሰብ የተባለችውን ላለፉት 35 ዓመታት ከኢትዮጵያ ተነጥላ የኤርትራ ካርታ ውስጥ የቆየች ቦታ ከኢትዮጵያ ካርታ ጋር ቀላቅለው ማሳየት እየጀመሩ ነው። ሰሞነኛው ጉዳይ በብላቴ ወታደራዊ ማሰልጠኛ የምረቃ ስነ ስርዓት ላይ በተደረገ የሽልማት ሂደት የታየ አሰብን ወደ ኢትዮጵያ ያካለለ ካርታ ሲያነጋግር ሰንብቷል። ይህ ካርታም አሰብን ወደ ኢትዮጵያ ከልሎ ለተሸላሚው ኢትዮጵያዊ ወታደር ሲበረከት ታይቷል። ይህን ሀቅ የሚያሳየው ምስልም በኢፌዴሪ መከላከያ ሰራዊት ይፋ የማህበራዊ ትስስር ገጽ ላይ ሰፍሮ ነበር። በዚህ አወዛጋቢ ጉዳይ ዙሪያ ማብራሪያ የሰጡ ሜጀር ጀነራል እንዳልካቸው ወልደ ኪዳን የተባሉ የመከላከያ ሰራዊት የሚዲያና የኮሙኒኬሽን ኃላፊ ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ዙሪያ ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ብሏል። ጄኔራሉ ጉዳዩ እንደሚታረም ገልጸዋል። በዚሁ አፍታም ምስሉ ከመከላከያ ሰራዊት ይፋዊ ገጽ ላይ ተነስቷል። የካርታ ፖለቲካውና አንደምታው ግን ብዙ ያጫውታል። በኢትዮጵያ ሕዝብ ተወካዮች ምክር ቤት የአብይ አህመድ አሊ መንግስት ተጠሪ ሚኒስትር የሆኑ ተስፋዬ በልጅጌ ባለፈው ሰሞን በእጃቸው ይዘውት ፎቶ የተነሱት ካርታ ኤርትራን የኢትዮጵያ አካል ያደረገ ነበር። በቅርቡ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘውን መጽሐፋቸው ያስመረቁበት ሲኤምሲ ያለ ኮንቬንሽን ሴንተር የተባለ መንግስታቸው ህንፃ ላይ የተከራየ አንድ የንግድ ተቋም የኢትዮጵያ ካርታ ብሎ የተጠቀመው አርማም ኤርትራን ኢትዮጵያ ጋር የቀላቀለ መሆኑን ተመልክተናል። በዚህ ላይ የአፋር ክልል ርዕሰ መስተዳድር ሐጂ አወል አርባን የካርታ ፖለቲካ ውስጥ ገብተው ስናገኛቸው የኢትዮጵያ ልጆች የቀይ ባህር ፍላጎት የደረሰበትን ጡዘት እንታዘባለን። በጽኑ የኢትዮጵያ ፍቅራቸውና ዘመናትን እያቆራረጠ በተፈተነ ጀግንነታቸው የሚታወቁት አፋሮች መሪ አወል አርባ ጳጉሜን 1 ቀን 2017 ዓ.ም በተከበረው የጽናት የተባለ ቀን የቀይ ባህር ካርታ ያለበት የወርቅ ሐብል ለክልሉ ሰላምና ጸጥታ ቢሮ ኃላፊ አህመድ ሐሪፍ ሰጥቷቸው ነበር። ሜዳሊያው ቀይ ባህር የሉዓላዊነትና የደህንነት ምልክት የሚል ጽሑፍ ታትሞበታል። አፋር ክልል በቀጥታ ከቀይ ባህር ጋር ለመዋሰን ይችል ዘንድ አሰብ የኢትዮጵያ ወደብ መሆን አለባት። አወል አርባ ለዚህ እየተዘጋጁ ይመስላል። ይህንን በሚያረጋግጥ ሁኔታ የአፋር ክልል ፖሊስ ኮሚሽን ኮሚሽነር ቢሊኤ አህመድ አሰብን የአፋር 7ኛ ዞን እናድርጋታለን ማለታቸውን ሰማሁ ብሎ ባሳለፍነው ጥቅምት ወር ዞብል ፖስት ጽፎ ነበር። የፖሊስ ኮሚሽነሩ ይህን ፍላጎታቸው ከአፋር ክልል ለተሰባሰቡ የፖሊስ አመራሮች፣ ፖሊሶችና የመንግስት ባለስልጣናት ነግሯቸዋል ተብሏል። አወዛጋቢዋ የአሰብ ወደብ የምትገኝበት የደርግ ዘመኑ የአሰብ አውራጃ ዛሬ በኤርትራ ሉዓላዊ ግዛት ውስጥ ይገኛል። የካርታ ፖለቲካው ግን ተጠናክሮ ቀጥሏል። ሶማሊያ ኢትዮጵያ ልትወርስ ስትዘጋጅ አብዛኛውን የምስራቅ ኢትዮጵያ አካባቢዎች የግዛቱ አካል ያደረገ ካርታ አዘጋጅታ እንደነበረና ያንንም ባይናቸው እንደተመለከቱት ሌፍትናንት ኮሎኔል መንግስቱ ኃይለማርያም ትግላችን ላይ ጽፏል። ዛሬም የአፋሮች ካርታ ላይ አተኩሮ አሰብን መመኘት ቀጥሏል። በእርግጥም እንደ ኮሎኔል መንግስቱ ኃይለማርያም ያሉ የኢትዮጵያ መሪዎች በተፈጥሮ የኢትዮጵያ መስራችና ጠባቂ ነው የሚሉት የአፋር ህዝብ በሁለት ሀገራት ተበታትኖ ተፈጥሯዊ ወደቡን አሰብን ተቀምቶ ላለፉት ዓመታት በመቆየቱ ይቆጫሉ። የቀድሞው የኢትዮጵያ ርዕሰ ብሔር መንግስቱ ኃይለማርያም ወልዴ ከገነት አየለ አንበሴ ጋር በነበራቸው ሰፊ ቃለ መጠይቅ ቃል በቃል አሰብ ያፋር ነው ብለዋል። ፕሬዚደንት መንግስቱ በታሪክ አፋር ኤርትራዊ ተብሎ የሚታወቅበት ጊዜ ጨርሶ አልነበረም፣ ሆኖም አያውቅም። የአፋር ህዝብ ከኤርትራ ጋር ግንኙነት የለውም። በታሪክ በቋንቋው በባህሉ ቅርበቱና ግንኙነቱ ከሐረርጌ ከሸዋና ከወሎ ጋር ነው። ትስስሩም ከሱ ጋር ነው። ሁል ጊዜ የሚያዘመው ወደ ደቡብ ነው እያሉ ተከራክረዋል። ኮሎኔል መንግስቱ ጣሊያኖች መላ ኢትዮጵያን ከባህሩ በር ቆርጠው ወደ መሃል በመግፋት ለመክበብና ለመውረር እንዲያመቻቸው ብለው መስመራቸውን ከምጽዋ ወደ ደቡብ ዘረጉ እንጂ ከዚያ በፊትም ሆነ በኋላ አፋሮች የዚያ ክልል አካል መሆን ከዚያ ክልል ጋር መተዳደር አለባቸው የሚል ምንም አይነት ነገር አልነበረም። ምንም አይነት የባህል የቋንቋ ኢኮኖሚ መሰረት የለም። ከኛ ጋር ነው የኖሩት አሁንም የሚኖሩት ሲሉ ለጋዜጠኛዋ ነግረዋታል። በኮሎኔል መንግስቱ ኃይለማርያም አገላለጽ መሰረት ራሳቸው አፋሮችም እኛ ኢትዮጵያውያን ነን ነው የሚሉት። አንድም ቀን ኢትዮጵያዊነታቸውን ጥያቄ ውስጥ አስገብተው አያውቁም። ኤርትራ ነጻ ስትወጣ ወደዚያ ተቆርጦ የቀሩትም ቢሆኑ በሻዕቢያ ቅኝ አገዛዝ ስር ወድቀናል ነው የሚሉት። ለአሰብና ምጽዋ ብለው 17 ዓመት ወንበዴ ከሚሏቸው የኤርትራ ተገንጣይ ኃይሎች ጋር በመፋለም የሚታወቁት መንግስቱ ኃይለማርያም በሬፈረንደሙ ጊዜ አፋሮች ነጻነት ወይንስ ባርነት ትፈልጋላችሁ የሚለው ተልካሻ ጥያቄ እንኳን አልቀረበላቸውም። በጦር ኃይል በቁጥጥር ስር ነው የዋሉት እያሉም ይቆጫሉ። ስለዚህ አፋር ውስጥ የህዝብ ድጋፍ
ድጋፍ አለን ባይ ናቸው። ዚምባብዌ ያሉት የሻዕቢያ ሁነኛ ጠላት ኮሎኔል መንግስቱ ኃይለማርያም ወልደ አያና አሰብን በተመለከተ እንደ ኢትዮጵያዊ ህጋዊና ፖለቲካዊ እውነት አለን በማለት ጠበቅ አድርገው ተናግረዋል። አካባቢውን ጣሊያን ይዞት በነበረበት ጊዜ በተባበሩት መንግስታት ደረጃ ኢትዮጵያን ቢያንስ አንዴ ባህር በር ያስፈልጋታል የሚል መግባባት እንደነበረ ጠቅሰው በዚህ ሁሉ ምክንያት መጀመሪያውኑ አሰብ መሄድ አልነበረባትም ብለዋል። ዛሬ መነሻቸውንም መድረሻቸውንም ከኢትዮጵያ ጋር የሚያገናኙት አፋሮች አሰብን የመታደሻ የቅያስ ነጥባቸው አድርገው መመልከት የጀመሩ ይመስላል። የአወል አርባ መንግስት አሰብን አጥብቆ ይፈልጋል ከሚባለው የአብይ አህመድ አሊ መንግስት ጋር ጥብቅ ወዳጅነት ካላቸው የክልል መንግስታት ዋናው ነው። የአፋር ህዝብ ደግሞ ለኢትዮጵያ ዳር ድንበር ለብሔራዊ ጥቅሟና ለመንግስቷ መጽናት ቀና አመለካከት ያለው ሆኖ በታሪክ ውስጥ ይጠቀሳል። ከመቶ ዓመታት በፊት ሙዚንገር በሚባል ቅጥረኛ የጦር አዛዥ አማካኝነት እየተመራ በአፋር በኩል ኢትዮጵያን የወረረ የግብጽ ጦር ለወሬ ነጋሪ ሳይቀር የተመታው በአፋር ተዋጊዎች እንደነበረ በታሪክ ሰነዶች ላይ ተቀምጧል። በ1980ዎቹ የኢትዮጵያ አንድነት አደጋ ውስጥ በወደቀና ኢትዮጵያዊ ብሔርተኝነት ፈተና በገጠመው ጊዜ የዚያኔው የአፋር ህዝብ ባህላዊ መሪ አሊ ሚራህ ተናግረውታል ተብሎ የሚጠቀሰው የኢትዮጵያን ሰንደቅ ዓላማ እንኳንስ አፋሮች ግመሎቻቸው አሳምረው ያውቋታል የሚል አገላለጽ ሕያው ቃል ሆኖ ዘልቋል። በ2013 ዓ.ም የፈነዳው የሰሜን ኢትዮጵያው የእርስ በርስ ጦርነት የኢትዮጵያን ማዕከላዊ መንግስት የሚንድ የመሰላቸው አፋሮች ህወሓትን በጽኑ ተዋግተው ሚሌ የተባለችውን ስልታዊ የኢትዮ ጅቡቲ መንገድ የፍተሻ ጣቢያቸው ከመያዝ ኢትዮጵያንም ጉሮሮዋን ከመታነቅ ተከላክለዋል። ህዳር 2014 ዓ.ም ጠቅላይ ሚኒስትር አብይ አህመድ አሊ ግንባር እንገናኝ ብለው ወደ ሰሜን ኢትዮጵያው ጦርነት በዘመቱ ጊዜ የመጀመሪያውን ድላቸው ያስመዘገቡት አፋር ውስጥ ካዛጊታ በሚባለው ግንባር ነው። አፋሮች በዚያ ጦርነት ከጠቅላይ ሚኒስትሩ ጎን ተሰልፈው ለኢትዮጵያ መንግስት መጽናት ሲዋጉ ተስተውሏል። አሸንፈው መሬታቸውን ከህወሓት ወረራ ነጻ አድርገዋል። ዛሬም ቢሆን የአብይ መንግስት ይደግፋቸዋል የሚባላቸው የትግራይ ሰላም ኃይል የሚሰኙ ከቲዲኤፍ የወጡ ታጣቂዎች ሳይቀሩ አፋር ውስጥ ነጻ ቀጠና አግኝተው የሻዕቢያንና የህወሓትን ጥምረት ለመናድ እየሰለጠኑ ነው ይባላል። በዚህ ሁሉ ሁኔታ ውስጥ ከአፋር ክልል ትልልቅ ባለስልጣናት አንዱ አሰብን ሰባተኛዋ የክልላችን ዞን እናደርጋታለን ብለው ነበር። ይህ ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የወደብ ባለቤት እናደርጋታለን ከሚሉበት አጋጣሚና ንግግራቸው ጋር ተናቦ አንድ ለየት ያለ የፖለቲካ መስመር የሚያሳይ ይመስላል።